የእግዚአብሔር ጀነራል ፓትሪክ አስደናቂ የአገልግሎት ታሪክ ክፍል 2። ፓትሪክ ይህንን ራዕይ ካየ በኋላ ወደ አየርላንድ ክርስቲያን ሚሽነሪ ሆኖ ለወንጌል ተልእኮ ተጓዘ። ፓትሪክ ከፈረንሳይ ተነስቶ ወደ አየርላንድ ሲመጣ በመንገድ ላይ አዲስ የተሰራ ቤት የሚመስል ቤት አገኘና ወደዚያ ቤት ጎራ አለ። በቤቱ ውስጥ አዲስ ተጋቢ የሚመስሉ ወጣት ባልና ሚስቶች ነበሩ። ቤቱ ውስጥም እጅግ ያረጀች የወጣት ተጋቢዎቹ አያት የምትመስል ሴት አብራቸው ነበረች። ወጣት ተጋቢ የሚመስሉት ባልና ሚስቶች አሮጊቷን ሴት ሲያስተዋውቁት ይህቺ በብዙ ዓመታት ውስጥ የነበሩ የልጆቻችን ልጅ ናት አሉት። ፓትሪክም እንዴት ሊሆን ይችላል? እናንተ ገና ወጣቶች ሆናችሁ ሳለ የልጅ ልጃችሁ እንዴት አሮጊት ልትሆን ቻለች ብሎ ጠየቃቸው። ባልየውም ሲያስረዳው እንዲህ አለ። ኢየሱስ በአንድ ወቅት በሰው ተመስሎ ወደ እኛ ቤት በእንግድነት መጥቶ ነበር። እንደ እንግዳ ተቀብለን ምግብ አዘጋጅተን አስተናግድ ነው። እርሱም እኛንና ቤተሰባችንን ባረከን። የማናረጅ ሆነን ረጅም ዓመታት እንድንኖር ባረከን። ለዚህ ነው እንዲሆነን የምንታየው አለ። ነገር ግን ይህንን ባርኮት ወደ ልጆቻችን ማስተላለፍ ባለመቻላችን ምክንያት ነው ልጆቻችን እያረጁ የሚሞቱት። ይህችንም የልጅ ልጃችን አርጅታ የምታያት ለዚህ ነው። ኢየሱስ አንተ ለወንጌል ሥራ በዚህ አካባቢ እንደምታልፍ እንዲሁም ይህንን የኃይል በትር እንድንሰጥህ ነግሮናል አሉትና በትር ሰጡት። ፓትሪክም በትሩን ተቀብሎ ወደ አየርላንድ አብረውት ከሚሰሩ የወንጌል አርበኞች ጋር በመርከብ ተጓዘ። ፓትሪክና ጓደኞቹ በአየርላንድ የባህር ዳርቻ ሲደርሱ አካባቢው ላይ የአሳማ መንጋ ተሰማርተው ነበር። ከመርከቡ ሲወርዱ የአሳማዎቹ እረኛ አሳማዎችን ሊወስዱ የመጡ የባህር ወንበዴ መስለውት እየሮጠ ሄዶ የአሳማዎቹን ባለቤት አደገኛ ውሻውን በላያቸው እንዲለቅባቸው ነገረው። ባለቤቱም ነገሩን ሳያጣራ የአውሬ ባህሪ ያለውን ውሻ በላያቸው ላይ ለቀቀባቸው። ፓትሪክ ፈርቶ ከመሸሽ ይልቅ ወደ ውሻው እየቀረበ ከመዝሙረ ዳዊት የምትገዛልህን ነፍስ ለአራዊት አትስጣት የሚለውን ቃል በመጥቀስ በውሻው ላይ ደጋግሞ ተናገረ። አውሬውኑ የመጣው ውሻም ባህሪውን ቀይሮ እግራቸው ስር እንደ ቤተሰብ በፍቅር ተጠቅልሎ ተቀመጠ። ባለቤቱም ይህንን ሲያይ ይደነቅና ቀርቦ አናገራቸው። ሰላማዊ ሰዎች እንደሆኑ ዘራፊዎች እንዳልሆኑ ሲረዳ ሰላምታ ሰጥቶ በቤቱ ተቀበላቸው። ፓትሪክም የመጡበትን ዓላማ ከነገረው በኋላ ወንጌል ሰብኮ ንስሐ አስገብቶ አጠመቀው። ሰውየውም ለእህል ጎተራ የለየውን ቤት ለፓትሪክና ለጓደኞቹ ሰጣቸው። ፓትሪክም እዚያ መጋዘን ውስጥ የመጀመሪያውን አገልግሎት ጀመረ።